ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ እስቲ። እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊስ በቃ የምትችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁኝ። ልክ በፖሊስ እንደተያዛችሁ 4 መብቶቻችሁን ተጠቀሙ። አንደኛ በምንድን ነው የተያዝኩት ብላችሁ የመጠየቅ የተጠረጠራችሁበትን ጉዳይ ሊያስረዳችሁ ይገባል። ፖሊሱ ምንድነው የተያዝኩበት ጉዳይ ምንድነው ብላችሁ የማወቅ መብት አላችሁ። ሁለተኛ ዝም የማለት መብት አላችሁ። ምክንያቱም ፖሊስ እጅ ከገባችሁ በኋላ የምትናገሩት ነገር በሙሉ ነገ ፍርድ ቤት ቀርቦ እንደ ማስረጃ ሊቀርብባችሁ ይችላል ማለት ነው። የራሳችሁ ቃል የራሳችሁ እናንተ ያን የሰጣችሁት ቃል ፍርድ ቤት ቀርቦ እንደ ማስረጃ ስለሚሆንባችሁ ዝም የማለት መብት አላችሁ። ሶስተኛ ምንድነው ፖሊስ ጣቢያ ውስጥ ከ48 ሰዓት በላይ የሚያቆዩበት እነሱ ምንም አይነት ሌጋል ግራውንድ ስለሌላቸው ፍርድ ቤት የመቅረብ መብት አላችሁ። ከ48 ሰዓት በኋላ ፍርድ ቤት የመቅረብ መብት አላችሁ። አራተኛ የዋስትና መብት የማግኘት ያ ማለት ጉዳያችሁን ቤታችሁ ሆናችሁ ባላችሁበት ሆናችሁ የመከታተል ማለት ነው። ሶ እነዚህን 4 ነገሮች አድርጉ።